ሻሸመኔ ያለን በፖሊስ ታይዘን ትፉ የተባልንበትን አጋጣሚ ልንገራችሁ። ሞሪስ የሚባል ቤት አለ። እዛ ሄደን ፍሩት የሚል መጠጥ አለ። መጠጥማ አይባልም ግን እዛ እሱን እየጠጣን እያለ ጠጣን ጓደኞቼ ዝም ብለው ወደ ኋላ ይሄዳሉ፣ ወደ ሽንት ቤት ምናምን ይሄዳሉ ዝም ብለው። ከዛ ወዲያው ይመጡና ዋጓን ሪላክስ ምናምን ይሉኛል። እንዴ እነዚህ ምንድነው ስሸኑ ይባርቅባችኋል እንዴ? በጣም ኦቨር እየሆናችሁ ወይስ እኔ መጠጥ እችላለሁ? እኔ በጣም ምንድነው ሽንት ቤት እንዴ? እኔ ኩላሊቴ እያጣራ አይደለም እናንተ ወይስ ምንድነው ዝም ብላችሁ ምሸኑት? ኧረ ጠጡ ምናምን እላለሁ እኔ። እነሱ እየሄዱ ብቻ ምናምን ያሉ ይመለሳሉ። ከዛ በቃ ተብሎ መሸ ተብሎ ወጣን። ከዛ አስፋልቱ ላይ ወጣ ስንል ብዙ ፖሊሶች ይዘው አቀባብለው የሆነ ደማም ሰው አለ፣ ምን ያለ የተበነከተም አለ። ተንበርካክ አሉን። እኛ ተንበርክ እኛ አረኛ ምንም አላረግንም። እዚህ ፍሩት ነው የጎም የጠጣ ነው። ተንበርካክ እሺ፣ እጅ ወደ ላይ ወደፊት ወደፊት ገልበጥ እጅን ገልባብጥ ከልብ እየሰሩብን ነው። እንዴ ተፌስቲያን ምን ተፌ ምራቃ በቃሽ ተፋ ተባለ። ከጎን ያለው ጓደኛ ነውር ነው ሰው ፊት አይተፋ ተፋ አንተ አንተ እየተፋ እኮ አይደለም ሙድዬ እስከ ነው ልታስጨርሰኝ ነው። እኔ እንዴት እንዳለኝ ታንጋላ አዲስ አበባ ማንም የለበት። በዛ ላይ ጩጬ ነው ምን ሊሆን ነው? ንብረት የለው ሀብት የለው ሳልና አንተ ልትተፋ እንጂ አንተ እየተፋ እኮ አይደለም አትፋም እንዴ? ስራ የሆነች ትንሽ ጠጠራ ወጣና ሽፋሽፍቴን አትደብቅም እንዲህ ብሎ እኔ ተደበቂ እንዳይተኩስብን አንዴ አንተ ኮሜዲያን አንተ ቀዴ ተፊ አንቺ ተባልሽ። ከጎን ያለችውን ጓደኛዬ እናንተ ማንችሎት ነው እንዴ ናቃችሁ ተባብራችሁ አንቺ እንዴ ተፊ እንዲህ ነው የተባለው። ተፊ አራቱ በምራቅ እየተላጣችሁ በሌላ ቋንቋ እንገራችሁ መጥፋት አንቺ እናትሽ እንዴት ሆን ዝም በይ አለኝ። እናትሽ እንዴት አንተ እኔ እኮ ልታስጨርሰኝ ነው። ተፋ ይኸው አየኸው። ኧረ የለም ፖሊሱን ይኸው አየኸው